ይኸው ዲግሪ 3.34 ይዤ ተመረኩበት። ነገር ግን አልጠቀመኝም፣ ምንም አልጠቀመኝም። ዩኒቨርሲቲ ላይ እያለሁ ከጉራጌ ከክልሉ ከዞኑ የሰርተፊኬት ተሰጥቼ ነበር፣ አልጠቀመኝም። ከወልቂጤ ዩኒቨርሲቲ ምስክር ወረቀት ተሰጥቼ ነበር፣ አልጠቀመኝም። ከኢትዮጵያ ሰብአዊ መብት ኮሚሽን ከዋናው መስሪያ ቤት ስልጠና ወስጄ ሰርተፊኬት ተሰጥቼ ነበር፣ አልጠቀመኝም። ምንም የሚጠቅም ነገር የለም። ተስፋ ማጥቻለሁ። ነገ ብሞት ዜና ነው የምትሰሩብኝ። ሰላም ቤተሰብ፣ አጠገቤ የምታዩት ወንድማችን ነጋ መኩሪያ ይባላል። ብዙ ሰዎች ናቸው ቪዲዮውን ሼር ሲያደርጉልኝ የነበረው። ወንድማችን በስራ ማጣት በጣም እየተሰቃየ ያለ ልጅ ነው። ራሱ ላይ መጥፎ እርምጃ ከመውሰዱ በፊት ተረባርበን እየደረስን እንገኛለን ለወንድማችን። እንግዲህ እንደዚህ አይነት ልጆች ራሳቸውን ካጠፉ በኋላ ራሳቸው ላይ ከባድ ነገር እርምጃ ከወሰዱ በኋላ ማልቀስና ዜና መስራት ጥቅም የለውም። በህይወት እያሉ ግን አለንላችሁ ልንላቸው ሞራል ልንሰጣቸው ይገባል። አሁን ግን እያለው ደጋግ ኢትዮጵያውያን ቃሌን እየነገርኋችሁ እያለው ስራ አስቀጥሩኝ። በቃ እኔ ስራ ፈልጋለሁ፣ ወጣት ነኝ። በዚህ እድሜ ተስፋ ቆርጫለሁ። በተማርኩበት ባይሆንም በተለያየ የስራ መስክ የመስራት ፍላጎቱ ስላለኝ ማንኛውንም ስራ ሰራለሁ። በ09 21 21 58 89 ነጋ መኩሪያ ብላችሁ ደውሉልኝ። ውድ ኢትዮጵያውያን ድረሱልኝ በሰዓቱ።